ሰላም ወንድሞቼ እንዴት ናችሁ? ያው በዚህኛው ቻናል SW ማፕስ እንዴት እንጠቀማለን ወይም SW ማፕ አጠቃቀምን በተከታይ ቪዲዮዎች ለማየት እንሞክራለን ማለት ነው። በመጀመሪያ how to download and install SW map mobile applications የሚለውን ለማየት እንሞክራለን ማለት ነው። ከዛ በመቀጠል how to create new project, then how to create points and how to create polygon የሚለውን ከዚህ በመቀጠል በተከታታይ በምንሰራቸው ቪዲዮዎች ለማየት እንሞክራለን ማለት ነው። በመጀመሪያ ማድረግ ያለብን ነገር አፕሊኬሽኑን እንዴት ኢንስቶል አድርገን ወደ ስልካችን መጫን አለብን የሚለው ነው የምናየው ማለት ነው። በመጀመሪያ ያው ፕሌይ ስቶር ላይ ነው የምንገባው። ፕሌይ ስቶር ላይ በመግባት SW ማፕ አፕሊኬሽንን እናወርዳለን ማለት ነው። SW ማፕስ ብለን ሰርች እናደርጋለን ማለት ነው። SW ማፕስ ብለን ሰርች እናደርግ SW ማፕስ GIS and data collector የምትለው አፕሊኬሽን እንድትመጣልን እናደርጋለን። ሰርች ካረግናት ያው እኔ ከዚህ በፊት ሰርች አድርጌው ስለነበር እንደዚህ መጥቷል። እሷን አንዴ እንጫናለን ማለት ነው። እንደዚህ ስንጫን ከታች እንደምታዩት SW ማፕስ GIS and data collector ብሎ መጥቷል ማለት ነው። ለእኔ ኦፕን ይላል። ያው ኢንስቴል ስለሆነ ነው። ለእናንተ ኢንስቴል አድርጎ የሚል አማራጭ ስለሚሰጣችሁ ኢንስቴል ታደርጋላችሁ ማለት ነው። ኢንስቴል አድርጋችሁ እንደጨረሳችሁ ወደ ስልካችሁ ይወርድላችኋል ማለት ነው። ያው ሁላችሁም ኢንስቴል የምትለውን በተን ተጭኖ ኢንስቴል ማድረግ ግዴታ ነው ማለት ነው። አንዴ ኢንስቴል ከተደረገ በኋላ ያው አፕሊኬሽኑ ወደ ስልካችን ላይ ኢንስቴል ይሆናል ማለት ነው። ከዛ በመቀጠል ምንድነው የምናደርገው? አፕሊኬሽናችን ስልካችን ላይ የት ላይ ነው ያለች የሚለውን ወርደን እናያለን ማለት ነው። አንዴ አፕሊኬሽኗን እንዳገኘናት ከፍተን ኢንስቴል ማድረግ ማለት አዲስ ፕሮጀክት ክሬት ማድረግ እንዴት እንደሆነ አሳያችኋለሁ ማለት ነው። በመጀመሪያ ኦፕን እናደርጋታለን አፕሊኬሽኗን ከስልካችን። ኦፕን እንዳደረግናት የተለያዩ አማራጮችን ነው የምንሰጠው ማለት ነው። ከላይ አሁን እንደምታዩት 3 አይነት አማራጮችን ሰጥተውናል። በመጀመሪያ ደረጃ ኮንቲኒው ዊዝ ከዚህ በፊት ሰርተን የነበረው ፕሮጀክት ካለ በዛ ያን ፕሮጀክት ቀጥለን እንድንሰራ ነው የሚነግረን። ዘን ኦፕን ፕሮጀክት የሚል ሁለተኛ አማራጭ አለ። የተለያዩ ፕሮጀክቶች ከዚህ በፊት ሰርተን የምናውቅ ከሆነ እነዛን ፕሮጀክቶች መርጠን እንድንከፍት የሚያሳየን ኦፕሽን ነው። በሶስተኛ ደረጃ ደግሞ ክሬት ኒው ፕሮጀክት የሚለው ከስር እንደምታዩት ማንኛውም ሰው አዲስ አፕሊኬሽን እንደጫነ የግድ ክሬት ማድረግ ስላለበት ክሬት ኒው ፕሮጀክት ትላለች። ያችን ክሬት ኒው ፕሮጀክት የምትለውን ኦፕሽን እንመርጣለን ማለት ነው። ከዛ በመቀጠል ክሬት ኒው ፕሮጀክት ብሎ ከስር ያው እንደምታዩት ክሬት ኤ ፕሮጀክት ቱ ሴቭ ላየር ፖይንት ኤንድ ፎቶስ የሚል ከላይ እንደምታዩት ከዛ ከስሩ ላይ የፕሮጀክት ኔም እንድናስገባ ይጠይቀናል። ከዛ ፕሮጀክት ኔሙን ካስገባን በኋላ ከስር መጨረሻ ላይ ክሬት ኒው ፕሮጀክት የምትላለች ማለት ነው። በቀስት እንደምታዩት ያው ከላይ ፕሮጀክት ኔም የፕሮጀክታችንን ስም እናስገባለን። ከስር ደግሞ ክሬት ኒው ፕሮጀክት የምትለው በሁለተኛው ቀስት እንደምታዩት አዲስ ፕሮጀክታችንን ክሬት ስናደርግ ፕሮጀክት ካስገባን ኔሙን ካስገባን በኋላ ክሬት የምናደርግበት ነው ማለት ነው። እንደ ምሳሌ አንድ የፕሮጀክት ስም እናስገባና እንሞክራለን ማለት ነው። ለዛሬ እስኪ አንድ የፕሮጀክት ስም እንስጥና ጎባ ኮፊ ፕሎት ሎኬሽን ብለን ታይፕ እናድርግ። ከላይ የፕሮጀክት ስማችንን እንጻፍና እንሞክር ማለት ነው። ክሬት አድርገን ለማየት ነው። እንደዚህ ጎባ ኮፊ ፕሎት ሎኬሽን ብለን አንዴ የፕሮጀክት ኔማችንን ከላይ እናስገባለን ማለት ነው። ሁሉም የተለያየ የራሱን ፕሮጀክት ስም ያስገባል። ዘን ክሬት ኒው ፕሮጀክት እንላለን ማለት ነው። ይሄ የምታዩት ስክሪን ላይ ያው ከዚህ በፊት ዳታ ተጠቅሜ ነው እንደዚህ የመጣው። አዲስ ከሆናችሁ ነጭ ነው የሚሆነው ማለት ነው። ግን ፕሮጀክታችንን ከላይ እንደምታዩት በቀስቱ ጎባ ኮፊ ፕሎት ሎኬሽን ብሎ ተከፍቷል ማለት ነው። ከዚህ በመቀጠል እንዴት ፖይንት ክሬት እናደርጋለን፣ እንዴት ይሄንን ሳተላይት ኢሜጅ ዳታችንን ከፍተን እናመጣለን፣ ወይም ደግሞ ከዚህ በፊት የወረደ የሳተላይት ኢሜጅ ካለ እሱን የምናስገባበትን ሴቲንጋችንን ማስተካከል ያለብን የምናስተካክልበት እንላለን። በቀጣይ ቪዲዮ የምናየው ይሆናል ማለት ነው።